ሰላሚቱ በዛሬ ቪዲዮ የምናየው ደግሞ በካናዳ የሚገኙ የፊልም ምርቃት ዛሬ እናያለን። ከመጀመሪያ እስከ መጨረሻ ታያችሁን በፊልም ላይ የሚገኙ አርቲስቶችን እናገኛቸዋለን። ምን ይመስላል የሚለው ወደ ዛሬ ቪዲዮ እንግዲህ አድርጎ ያቀረበኝ ጆናስ ድራይቨር ስኩል ነው። ጆናስ ድራይቨር ስኩል በዩቲዩብ ላይ ካያችሁት ፖድካስት ሰርተን ነበር። ዛሬም ደግሞ ወደ ኤድመንተን እመጣለሁ ብሎኛል። ኤድመንተን መጥቶ የፊልም ምርቃት አላቸው። በዛሬ የፊልም ምርቃታቸው ደግሞ ጠርቻለሁ። ወደዛ ሄደን ምን ይመስላል የሚለው ነገር እናየዋለን። ይሄ ስብሰባ ቦታ እንደምታስበው አንተ እኮ ደረስ ጊዜ ታሟላ ተንከ ቅመኝ ትራፍ እንግዲህ እመቤት ወልደ ገብርኤል በቅርቡ ነው ኤድመንተን ጆይን ያደረገችው። እንግዲህ ጸባይ ካሳመረን ትቀጥላለች፣ ትቀመጣለች። ብዙ ድራማዎችን እንጠብቃለን ካንቺ። ቴንክ ዩ እስካሁን ሰዓት ቁጭ ብላችሁ ስላያችሁት እናመሰግናለን። እንዴት ነበር? አሪፍ ነበር። ይህንን ሙቪ እዚህ ሀገር ስንሰራው በጣም ደስ ያለኝ ነገር ብናገር ይሻላል። ያልረዳኝ ያልተባበረኝ ሰው የለም። በመስራታችን ደስተኛ ያልሆነ ሰው የለም። በሄድንበት ቦታ ሁሉ አንዳንዴ አሁን ላይ ትንሽ ተደባብረን ያለነው አበሻው እና ግን እሱን አላየሁም። ዛሬ ያለንበት የኔት ትምህርት ቤት ኤድመንተን ያላችሁ ታውቁታላችሁ። ኔት ኮሌጅ ነው ያለነው። እዛ የፊልም ምርቃት አለ። በአማርኛ የተሰራ ፊልም እንግዳ ተደርጌ ሄድኩና አጋጣሚ የናስ ድራይቨር ስኩል አገኘሁት። ምናልባት የምታውቁት ከሆነ ካልጋሪ ላይ ትምህርት ቤት ያለው ከዚህ በፊት ከኔ ጋር ፖድካስት ሰርተ ነበር። ገብታችሁ ኤት የናስ ማን እንደሆነ እዛ አግኝቼው ስለ ፊልሙና አንዳንድ ነገሮች ነግሮኛል። ስለሱ አንዳንድ ነገሮች ይለናል። ዛሬ ያው እዚህ የተገኘ ነው የብጻትን ፊልም ለማስመረቅ ነው እና ያው ፕላቲኒየም ስፖንሰራቸው ነኝ። በጣም ደስ ብሎኛል። አንተ ነው ያደረገው ስፖንሰር? በጣም አሪፍ። ፊልሙ በጣም ጥሩ እንደሚሆን ነው። ዛሬ እንደምታየው ብዙ ሰው እየገባ ነው። ያው በጣም የዚህ የስደተኛ ኑሮ ታሪክ በእውነተኛ ታሪክ ላይ የተመሰረተ ነው። ያው ጥሩ ይሆናል ብዬ አስባለሁ። ጥሩ በጣም ተወዱታላችሁ። ፈርስት ወርልድ ላይ ፊልም ለመስራት በጣም ከባድ ነው። ከላይፍ ጋር ፋይት እያደረግ ከዛ በኋላ የኑሮ ጉዳይ አለ። ፊልም የመስራት ደግሞ ትሬን it's not easy። ስለዚህ ሰፖርት አድርጋችሁ ፕሊዝ። በሚቀጥለው ወር ጠብቁን። ክላስ 1 ክላስ 3 ክላስ 5 እዚሁ ትማራላችሁ። እንዳታስቡ፣ የትም እንዳትሄዱ። ከየሆነ የወደድኩለት ነገር ካለ እንደምታውቁት እዚህ ፈርስት ወርልድ ስትመጣ አንድ ሰው አንድ ድርጅት ካለው ወይ አንድ ቢዝነስ ካለው ብዙ ግድ አይሰጥህም። አንድ ትንሽ ጀማሪ የሆነ ማግኘት ስትፈልግ ወደሱ ጊዜ አይሰጥህም። ኢቭን ሪስፔክት አይሰጥህም። እና በጣም ሪስፔክትፉል ነው። በቃ እሱ ነው የወደድኩለት። እሱ ነው የወደድኩልህ። ስንት ከተማ ነው የሚሄዱት? ይሄ መነሻ ነው መጀመሪያቸው። ወደ ከኤድመንተን ነው የጀመሩት? አዎ ከኤድመንተን ነው። ኦገስት ፈርስት እዚህ እንመጣለን። ስልኩ አስቀምጥላችኋለሁ። ኦገስት ደውላችሁ መመዝገብ እንፈልጋለን። ከዛ በኋላ አድረሱ ደግሞ ይነግራችኋል። ሄዳችሁ እዛም ትመዘገባላችሁ። የምትፈልጉት ጥያቄ ካለ ፖድካስት ስለምንሰራ ኔክስት ኮሜንት ላይ ጻፉልን። ቴንክ ዩ ዌልካም። አመሰግናለሁ። ስሟ ታሳውቀና ፕሮግራም ደግሞ ስለምን እንደሆነ ትነግረናለች። ሳምራይት አያኑ እባላለሁ። ኦልሶ ደግሞ ሳምሪ ኢንተርፕራይዝ በሚባለው በኢንተርቴንመንት ይታወቃለሁ። ዛሬ የፕሮግራሙ መሪ ነኝ። እንግዲህ ሰው በጣም አስተዋውቀናል። በፌስቡክም በኢንስታግራም በብዙ በየስቶሩ በየቤተ ክርስቲያኑ በየድግሱ እየዞርን በደንብ አስተዋውቀናል። እኔ ያላየሁት ማለት ነው። ኦኬ ተሳስቼ ነው እንጂ በደንብ አስተዋውቀናል። እና ሰው ትንሽ ዘግይቶ የመምጣት አመል አለ አይደለ? አድራሻ ትንሽ ደንገርገር ታጋሽ ፓርኪንግ ምናምን ትምህርት ቤት ነው። ይሄ ኔት ሾው ቲያትር ነው የሚባለው። በጣም ያምራል። የዛሬ እንግዲህ ያው አንተነህ አስረስ የወዳር በጣም ለፍቶ ጥሮ ግሮ ጥሩ የሆነ የስደትን ኑሮ የሚያሳይ። አሁን ለምሳሌ አንተ እዚህ ሀገር መጥተህ ኑሮን እንዴት ነው የምትጀምረው? ልጅህንስ እንዴት ነው የምታሳድገው? አንተ ኢትዮጵያ አድርገህ በዚህ አይነት አስተዳደግ ደግሞ እዚህ ሀገር አዳፕት አድርገህ በዚህ ሀገር ከሱም ላይፍ ኤክስፒሪየንስ ተነስቶ በብዙዎቹ እንትን ይነካካዋል ማለት ነው። እንደምታውቁት ደግሞ ታዋቂዋ እመቤት ወልደ ገብርኤልም ተገኝታበታለች። የሀገራችን አርቲስቶችም አሉ። አንተነህ እንደምታውቁት በጣም ብዙ ፊልሞችን ሰርቷል በኢትዮጵያም። በዚህ ደግሞ የመጀመሪያው ስራ አይደለም፣ ሁለተኛው ስራ ነው። ሳራ በሚባለው ፊልም ይታወቃል። በጣም ጥሩ ጊዜ እናሳልፋለን ብዬ አስባለሁ።
እንግዲህ እንግዶቻችንም ትንሽ አርፈደንባቸዋል፣ ይቅርታ ጠይቃለሁ። ስለዚህ ወደ ሌላ ከተማዎች ትሄዳላችሁ አይደል? ካልጋሪ እንሄዳለን እግዚአብሔር ከፈቀደ። ካልጋሪ፣ ዊኒፔግ፣ ቶሮንቶ፣ ወደ አሜሪካ እንሄዳለን፣ ኢትዮጵያ እንሄዳለን። ወደ ኢትዮጵያም ያው ተስፋ አለ አይደል? አንዳንድ ቦታ ኦልሬዲ እየጠየቁ ነው። እንዳየው ፊት ለፊትም ሬድ ካርፔት አለች። አይቼዋለሁ። ባነሩን አይተኸዋል። በጣም ጸዳ ብለን ነው እንትን ያለ ነው። ጥሩ ጥሩ ስፖንሰሮችም አሉን ከካልጋሪ ድረስ የመጡ ዮናስ ድራይቪንግ ስኩል አለበሰማም ብዙ ነገር አለው አይደለ? በጣም እሱ እዚህ ድረስ ከካልጋሪ አክብሮን ተገኝቶልናል። ኦነስትሊ በጣም ነው ደስ ያለኝ። ቴንክ ዩ ሶ ማች። ስለዚህ እዚህ ላይክ አሜሪካ፣ ካናዳ ላይ፣ ኤሮፓ ላይ ላይክ ፊልም ለመስራት ኢትስ ናት ኢዚ ላይክ በኤርትራኖቹ ራሱ ሳየው ላይክ ፊልም ይጀምሩና ብዙ ስለማይካሄዱ ላይክ ቀላል አይደለም። ከዛ በመሀል ያቆረጣሉ። ላይክ ሄዳችሁ ሳፖርት አድርጋቸው። ስለዚህ ቴንክ ዩ ሶ ማች። በሌላ እንገናኛለን። አመሰግናለሁ። መጨረሻው በዚህ መልኩ እያለቀ ነው። ፊልሙ ካለቀ በኋላ ሰዎቹም ሰርቲፊኬት እየሰጡ ነው። ከመጀመሪያ እስከ መጨረሻ የምታያቸው በሰልፍ ላይ ፊልም ላይ የነበሩ ሰዎች ናቸው። ፊልሙ ኦልሬዲ አልቋል። መጨረሻ ላይ በዩቲዩብ ላይ ይለቀቃል። አሁን ምርቃቱ እየተካሄደ ነው። ዛሬ የነበረው በኤድመንተን ላይ ነው። በሁሉም ከተማ ላይ ደግሞ ይሄዳል። በቶሮንቶ፣ ቫንኩቨር፣ በእነ ካልጋሪም ይገኛሉ። ቀኖች እንደሆነ በዲስክሪፕሽን ላይ አስቀምጠዋለሁ። ከተማዎቹም አስቀምጥላችኋለሁ። በአሜሪካ ላይ የምትገኙ ደግሞ አሜሪካ ላይ ደግሞ 2 ከተማ ይሄዳሉ። መጨረሻም ወደ ኢትዮጵያም ይሄዳሉ ብዬ አስባለሁ። የዛሬ ቪዲዮ ደግሞ ከተመቻችሁ ኮመንት ላይ ጻፉልኝ። ቴንክ ዩ ሶ ማች ሲ ዩ ኔክስት ታይም